በስተመጨረሻ ቲና እንግዲህ ለካሌብ እውነቱን ነገረችው ማለት ነው። ለካሌብ ምንድነው የነገረችው? ትሁቴ ከተመስገን ልጅ እንዳላት ማለት ነው። ካሌብ ይህንን ነገር አያውቅም። ትሁቴም እንግዲህ ይህንን ነገር ተመስገንም ቢሆን ካሌብ እንዲሰማባት አትፈልግም ነበር ማለት ነው። እንደገና እንግዲህ ዳኒ ቤተሰቦቹ ወይም ደግሞ እነ ካሌብ አባት ሁሉም እነ ትሁት ለሱ ያደረጉለት ነገር በጣም ብዙ ነገር ስለሆነ ቲና እንዳትናገር እንግዲህ የቻለውን ሁሉ አድርጓል። አንድ ቀን ስጭኝ እኔ ይህንን ነገር እናስተካክለዋለን ምናምን እያለ ያንን ነገር እንዳትናገር እንግዲህ ለተመስገን ብዙ ነገር መስዋዕት ቢሆንም እና ደግሞ ብዙ ነገር ለነትሁቴ ቢሆንላቸውም አሁን ግን ቲና እንግዲህ ለካሌብ ትሁቴ ልጅ አላት ብላ ተናግራለች ማለት ነው። ካሌብ እንደሚታወቀው እንግዲህ ይህንን ነገር ሲሰማ ደንግጦ በሮ ነው ሄዶ ትሁቴን የሚናገራት ይመስለኝ። ምክንያቱም ካሌብ እናውቀዋለን በትንሽ ነገር ነው ሄዶ የሚናገረው። እንደገና ትሁቴን በትንሽ ነገር ነው የሚያስቀይማት። አሁን ደግሞ ትሁቴ ይህንን ሰሞን እሷ እንግዲህ እንደሚታወቀው ዝም ብላ እንደሚታወቀው ብዙ ጊዜ ምን ሆነች ነው እያለ እንኳን ሲጠይቃት እሷ ምንም አልሆንኩም እያለች እየደበቀችው ስለነበር አሁን ላይ እንግዲህ ለምን እንደደበቀችው ወይም ደግሞ ለምን እንደምትደነግጥ ማን እየደወለ እንደሆነ እንግዲህ ካሌብ እንደሚታወቀው ትሁቴ የባህሪዋ መቀያየርና እንደገና ደግሞ እንግዲህ የምትደነግጠው ነገር ምን እንደሆነ ለማወቅ ፈልጎ ነበር። እንግዲህ አባቱንም ጠይቆት ነበር። ትሁቴ ምን ሆናለች እንደዚህ የምትሆነው ነገር እያዘነች ነው እየተከዘች ነው ምንድን የሆነችው የሚለውን ነገር እንግዲህ አባትየውን ጠይቆት ነበር። ነገር ግን አባትየው እንግዲህ ለኔም አልነገረችኝም ብሏታል ማለት ነው። ምክንያቱም ለትሁቴ ለካሌብ ለምን አልነግረውም ልጅ እንዳለች ብሎ አባትየው ትሁቴን ቢጠይቃትም እሷ ትሁቴ ግን አሁን ላይ ለካሌብ ቢነገረው ደስተኛ አይደለሁም ነው ያለችው። ነገር ግን ከሌላ ሰው ከሚሰማ ይህንን ነገር እራሷ ብትነግረው ይሻል ነበር ለካሌብ ማለት ነው። ምክንያቱም አሁን ላይ ካሌብ ለትሁቴ ያለው ስሜት ከፍ እያለና እሷን እየወደዳት ስለሆነ ይህንን ነገር ደግሞ ትሁቴ እንዳታጣው ብትነግረው በኔ በኩል ይሻላል ብዬ ነበር። አሁን ግን ከቲና መስማቱ እንግዲህ ካሌብ ለትሁቴ ከባድ ነው ብዬ ነው ማስበው። ምክንያቱም እስከዛሬ ድረስ እንግዲህ ተመስገን ጋር ጓደኛ ሆነሽ ልጅ ወልደሽ ነው እኔ ላይ የምትጫወቺብኝ ወይም ደግሞ እኛ ስንጨነቅ የነበረው እስከዛሬ ድረስ አንቺ ከተመስገን ልጅ ወልደሽ እስከዛሬ ድረስ እኛን ሙድ እያያሽብኝ ነው ብሎ እንዲያስብ ነው ያደረገው። ስለዚህ ትሁቴ በኔ በኩል አጥፍታለች ብዬ ነው ማስበው። በቃ ልጅ ከወለደች ልጅ የማይካድ ነገር ነው። ያ ልጅ ደግሞ የተፈጠረባት በምንድነው? ተመስገን ያኔ አስገድዶ በደፈራት ሰዓት ነው ያ ልጅ የተፈጠረው አይደለ? የእህቴ ልጅ ነው እያለች ከምትዋሽ ይህንን ነገር ለካሌብም እውነቱን ብትናገር ቀድማ ይሻላት ነበር ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሌላው ጉዳይ ደግሞ ቲና ነች። ቲና ሁሌ ከቤት ከወጣች ጀምሮ ቤተሰቡንና እነቱቴን የካሌብንም አባት ካሌብንም እዛ ቤት ያሉትን በሙሉ ለመበጥበጥና ችግር ለመፍጠር እነሱ ላይ ነው እያሰበች ያለችው። እንግዲህ የቱቴ ልጇ እንደሆነች ያወቀችው በአጭር ጊዜ ውስጥ ነው። ይሄንን ነገር ነው አሁን እሷ እጇ ላይ ያለው። ምንም እዛ ቤት ለመመለስ ያለው አቅዷ ይሄ ነበር። አሁን ላይ ደግሞ ዳኒ ቲናን ስላስጠጋት ሁሉም ነገር የምታዋየው ዳኒን ነው። ቲና ለዳኒ ነው ሁሉም ነገር እየነገረችውና እያዋየችው ያለችው። ቱቴ ልጅ አላት ብላ ነው የነገረችው። እንደገና ደግሞ አሁን ላይ እዛ ቤት የሚገባበት ነገር ይሄን ቱቴን እያስፈራሯት እዛ ቤት ልመለስ ይችላል ነው ያለችው። ስለዚህ ዳኒ ደግሞ አሁን ላይ ይህንን ነገር ከቲና ጋር ሆኖ አብሮ በመምሰል እየሰማትና ከሷ እየወሰደ ለካሌብ አባትና ለቱቴ ነው እየነገራቸው ያለችው። አሁን ላይ ምንድነው አማራጭ የሚገኘው ወይም ደግሞ ሶሉሽኑ ምንድነው ነው? ቲና ይህንን ነገር እያሰበች ነው። ለተመስገን እንግዲህ ቱቴ ልጅ እንዳላት ለተመስገን እንግዲህ ቱቴ ልጇ የሱ እንደሆነ ከተናገረች ተመስገን መቼም ቢሆን አይፈታትም። አንደኛ ቱቴን ያፈቅራታል፣ ሁለተኛ ደግሞ የሷ የወለደችው ልጅ የሱ ልጅ ነው። ስለዚህ መቼም ቢሆን ተመስገን ጭራሽ አሁን ደግሞ በልጅ ከመጣች ወይም ደግሞ ልጁ የሱ ከሆነ በጣም ከባድ ነው የሚሆነው። ስለዚህ ዳኒ ነው ይሄንን ስራ እየሰራ ያለው ለተመስገን እንዳትናገር ቀስ ብሎ እያታለላት የሚገኘው ማለት ነው። ነገር ግን አሁን እዚህ ጋር ደግሞ ፖይንቱ ምንድነው? ቱቴ ዝምታን መርጣለች። ዝምታን መምረጥ ደግሞ ይሄ ነገር ሶሉሽን ሊሆን አይችልም ብዬ ነው ማስበው። ምክንያቱም ዳኒ እንግዲህ ይሄንን ነገር ከቲና ሰምቶ ከመጣ በኋላ ይሄንን ነገር ፊክስ እንድታደርግ እየጠየቃት ነበር።
ምክንያቱም ወይ ቲናን መመለስ ነው እድል የሚኖረው ይሄንን ነገር እንዳትናገር ለተመስገን፣ ወይም ደግሞ ካልሆነ ራሷ ትሁቴ ለቤተሰብ ለምትላቸው ቅርብ ለሆናቸው ለነ ካሌብ እንደገና ደግሞ ለሁሉም ብትናገርና ቢያውቁ ይሻላል ብዬ ነው የማስበው። ተመስገን ግን ይሄን ነገር ካወቀ ትሁቴን መቼም ቢሆን ዝም ይላታል ብዬ አላስብም። ስለዚህ እንግዲህ ዳኒ ቲና እዚህ ቤት ወይ ትመለስ ብሎ ሐሳብ አቅርቦ ነበር። ነገር ግን አሁን ላይ የካሌብ አባት እንግዲህ ስለ ቲና ሌላ ነገር ይዟል መሰለኝ፣ ሌሎች አማራጮችን ወይም ደግሞ እሷ እዚህ ቤት እንዳትመለስ ወይም ደግሞ እንግዲህ ትሁቴ ቲናን የምታስፈራራው በዚህ ወይም ደግሞ ቲና እንግዲህ ትሁቴን በዚህ የምታስፈራራው ከሆነ እሱ ደግሞ ቲና ላይ የያዘባት አንዳች ነገር ይኖራል ብዬ ነው የማስበው እንጂ የቲናን ነገር ለኔ ተውት ብሎ እንደዚህ በሙሉ ልብ አይናገርም ብዬ ነው የማስበው። ስለዚህ እንደዚህ ያለበት ምክንያት የሆነ ነገር መረጃ ባይኖር ኖሮ እንደዚህ አይልም ነበር የካሌብ አባት ብዬ ነው የማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ትሁት ክፍል 65 ቶሎ እንዲለቀቁላችሁም ኮሜንት ላይ ክፍል 65 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ እንግዲህ ሌላው ጉዳይ አሁን ላይ ቲና ዳኒ እኔ ጋር ሆኜ እስከዛ ድረስ ብሎ ባስቀመጣት አሁን ደግሞ ምንድነው ያደረገችው? ጭራሽ ኤደንን ለማስቀናት የኔ ልብስ ነው ያለው አንቺ ከዚህ በኋላ ከዳኒ ጋር አትሆኝም እያለቻት ነው የምትገኘው ማለት ነው። ኤደን ታውቋታላችሁ፣ ቅናተኛ ነች። በትንሽ ነገር ያው ትቀናለች። ዳኒ የቲና ሆና ማየት ስለማትፈልግና ዳኒን በጣም ስለምትወደው ለሱ ብዙ መስዋዕትነትን ስለከፈለች፣ ስለዚህ አሁን ላይ ቲና እንደዛ ኤደንን ስትላት ኤደን ወዲያው ነው ዳኒ ላይ ያኮረፈችበት። ዳኒ ግን አሁን ላይ እንግዲህ ቲናን አውጥቶ መጣል ከበደው። ምክንያቱም ለሱ መጥፎ ልጅ አልነበረችም። እንደገና ደግሞ እሷን አውጥቶ ከጣላት ለነ ትሁቴና ለነ ካሌብ ከባድ ነው የሚሆነው ነው። አሁን ዳኒ ቲናን አጠገቡ ማስቀመጡ ምንድነው የሚጠቅመው? እሷ የምታስባቸውን ነገሮች በሙሉ እየጠየቀና እያወጣጣት ወደፊት ደግሞ ለማድረግ የምትሞክረውን ነገር ቤተሰቡን የሚጎዳ ከሆነና ነካሌብን አባትየውን ትሁቴን የሚጎዳ ከሆነ ቀድሞ እሱ እያስቆማት ነው የሚገኘው ማለት ነው። ስለዚህ ዳኒ በጣም ትልቅ ስራ እየሰራ ነው ያለው። አሁን ላይ ለኤደን ያላት ምንድነው? እስከዛሬ ድረስ እነ ካሌብ አባት ላይና በእነ ካሌብ በትሁት ላይ ያደረስኩባቸውን ነገሮች በሙሉ አሁን ላይ ቲናን አጠገብ አድርጌ እሷ የምታስባቸውን ነገር በመከታተል ለነሱ ቅድሚያ በመንገር ቢያንስ እንኳን በዚህ ልከሳቸው ነው የምፈልገው ብሎ አስረድቷታል ማለት ነው። ኤደን እንደ ቲና አይደለችም፣ ቢያንስ የምትረዳ ሰው ነች። ነገር ግን ቲና እዛ ቤት መሆኗና እዛ ቤት ማደሯ ዳኒን እንዳታሳስተውና ከዳኒ ጋር የሆነ ነገር እንዳይፈጠር ነው ኤደን እየፈራች ያለችው። ነገር ግን በዚህ ጉዳይ ደግሞ ዳኒ ኤደንን እንግዲህ ጥገኝነት እየጠየቃት ነው ያለው። ቢያንስ ቲና እኔ ቤት የምትቀመጥ ከሆነ እኔ ለምን አንቺ ጋር ልቀመጥም እያለ ማለት ነው። ይህንን ነገር እንዳታስብ ኤደን ቲና ከዳኒ ጋር ከሆነች የሆነ ነገር ሊፈጠር ይችላል ወይም ደግሞ ልታስብ ትችላለች ብላ ስላሰበች ይህን ነገር ደግሞ እንዳይፈጠርባት በዚህ መንገድ እንግዲህ ሐሳብ እየሰጣት ነው የሚገኘው ማለት ነው። ዳኒ መቼም ቢሆን ከኤደን ውጪ ማንንም ሊወድ አይችልም። ቲናን ዞር ብሎ አያትም ከዚህ በኋላ። ከዚህ በፊት እንኳን ከሷ ጋር ሆኖ ያደረገው ነገር ራሱ ይጸጽተዋል። አሁንም እሷን ከዛ ነገር ውስጥ ለማስወጣት እየታገለ ቢሆንም ቲና ግን ምንም በቃ ከዛ ቤት ውስጥ ምንም ብር ይዛ ባትወጣም ምንም ሀብት ይዛ ባትወጣም የነዛን ሰላም ለመበጥበጥና ችግር ለመፍጠር ነው እያሰበች ያለችው። ዳኒ ግን ካጠገቧ መሆኗ ይጠቅማል እንጂ አይጎዳም ብዬ ነው ማስበው። እነ ትሁቴን ቀድሞ ይነግራቸዋል። እንደገና ደግሞ እንዲዘጋጁበት ቲና በመጣችው ልክ ወይም ደግሞ ቲና ይዛ በአሰበችው ልክ እነ ካሌብና እነ አባትየው ትሁቴ ተዘጋጅተው እንዲጠብቋት ያደርጋል ማለት ነው። እስቲ ዳኒ አሁን ላይ የተመቻችሁ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ቲና አሁን ላይ ከቤት ካባረሯት በኋላ ምንም ቁጭ ብላ አይደለም ያለችው። ሐሳብ እያመነጨችና ቤተሰቡን ለመጉዳት ነው እያሰበች ያለችው። ጭራሽ የካሌብን አባት በማስቆም እሰራላችኋለሁ እያለች ነው እሱንም እያስፈራራች ያለችው ማለት ነው። ነገር ግን እንግዲህ የካሌብ አባት ልጅ ቢሮት አባቱን አይቀድምም ብሏታል። እንግዲህ እሱ የያዘባት ፋይል እኮ በጣም ነው ይበልጠው። ምክንያቱም እሷ የሆነ ነገር ለማድረግ ብትሞክር እዛ ቤተሰብ ውስጥ ያደረገችውን ነገር በሙሉ በካሜራ ተቀምጦ ስላለ በፍሌሽ ያንን ነገር ለፖሊስ ከሰጠ እሷን ማሳሰር ይችላል ብዬ ነው ማስበው። ስለዚህ የካሌብ አባት የተማመነበት ነገር ይሄ ይሆናል ብዬ ነው ማስበው። ምክንያቱም
ትሁቴንም እንዳትጨነቅ በኔ ተይው ብሎ እንዳትጨነቅ እያደረጋት ያለው የካሌብ አባት ነው። ካሌብ አሁን ላይ ትሁቴን ምን ሆነሻል ከማለት ውጪ ተመስገን እያስቸገራት እንደሆነ አውቋል። ነገር ግን ምንም ሶሉሽን አልፈጠረም። ትሁቴን የሚወዳት ከሆነ ካሌብ እሱ የሆነ ነገር ማድረግ እስከዛሬ ድረስ ነበረበት ብዬ ነው የማስበው። ነገር ግን ዝምታ መርጧል። ስለዚህ አሁን ላይ ምንድነው መደረግ ያለበት ብላችሁ ነው የምታስቡት? ካሌብ ቲና እንግዲህ ይህንን ነገር ሚስጥር ሰምተዋል፣ ነግሯለች ትሁቴ ከተመስገን ልጅ እንዳላት። ይህንን ነገር ደግሞ ካሌብ አያውቅም ነበር። ትሁቴ አስቀድሟ ብትነግረው ኖሮ እስከዛሬ ድረስ ትሁቴ በነፃነት ትሆን ነበር። ካሌብ አሁን ላይ ይህንን ነገር ቢሰማ ለቲና ምንም አይነት ምላሽ አይሰጣትም፣ ምንም ደንታ አይሰጠውም ነበር። ስለዚህ አሁን ላይ ግን ካሌብ ይህን ነገር ከሰማ በኋላ ትሁቴን እንግዲህ ምን ሊላት ነው ብላችሁ የምታስቡት? እንደገና ሄዶ ትሁቴን ከባድ ንግግር ሊናገራት ነው? እንደባለፈው ትሁቴን ሊያስቀይማት ነው? እስከዛ ድረስ ደበቅሽኝ ብሎ ደግሞ አሁንም እንደባልና ሚስት ሊጫወት ነው? እስቲ እናንተ አሁን ላይ ካሌብ በስተመጨረሻ ትሁቴን ይህን ነገር ከሰማ በኋላ ምንድነው ሊላት የሚችለው የምትሉት? እስኪ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።